ሰላም ውድ የቻናላችን ተከታታዮች ዛሬ በዚህ ቪዲዮ የማሳያችሁ ያው በአለም ላይ ከፍተኛ የሆነ የሰብስክራይበር መጠን ያላቸውን ዩቲዩበሮች እና እንዲሁም የትውልድ ሀገራቸውን ጨምረን እስከሚሰሩት ኮንቴንት የምናይበት ቪዲዮ ነው የሚሆነው። እንግዲህ በቤተሰብ ጋር ሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩት። እንግዲህ ይሄንን ቪዲዮ ስናዘጋጅ የሙዚቃና እንዲሁም የተለያዩ ሃይማኖታዊ ቻናሎችን ሳንጨምር በግለሰባዊ ደረጃ ያሉ ቻናሎችን የምናይበት ነው። እንግዲህ በእነዚህ በግለሰባዊ ደረጃ ስናይ በአምስተኛ ደረጃ የሚገኘው ማርኪፕላየር የተባለ የአሜሪካ ተወላጅ ከ38 ሚሊየን በላይ ተከታይ ያለው ቻናል በማፍራት እንዲሁም የያዛቸው ኮንቴንቶቹ በአስፈሪ ጌሞች ወይም ሆረር ጌም ሳጫወት ስልቱና በአስቂኝ ድራማዎች የሚታወቅ አሜሪካዊ ዩቲዩበር ነው ማለት ነው። በአራተኛ ደረጃ የምናየው ደግሞ ዱድ ፐርፌክት የተባለ አሁንም ይሄም አሜሪካዊ ዩቲዩበር ነው። ይህ ደግሞ ከ62 ሚሊየን በላይ ሰብስክራይበር ያለው ሲሆን እሱም የሚሰራው ኮንቴንት አስገራሚ የስፖርት እና የእቃዎች ወረራዎች ወይም ትሪክ ሾት እስከ አስቂኝ ውድድሮች ጋር የያዙ ኮንቴንቶችን የሚሰራበት ቻናል ነው ማለት ነው ይሄኛው ቻናል። በአራተኛ ደረጃ ካየን በሶስተኛ ደረጃ የምናየው ደግሞ ፒውዲፓይ የሚባል የስዊድን ተወላጅ አሁን በጃፓን የሚኖር በጌሚንግ እና በአስቂኝ ቪዲዮ ትችቶች እና በቭሎጎች የሚታወቅ ዩቲዩበር ነው ማለት ነው። ሌላኛው በሁለተኛ ላይ የምናገኛት የሩሲያ ተወላጅ የሆነች ላይክ ናስቲያ የምትባል ህፃናትና ቤተሰብን ያተኮሩ ታሪኮች፣ ትምህርታዊ መዝናኛዎች፣ ጨዋታዎች ላይ የሚያተኩሩ ቪዲዮዎችን የሚሰራ ቻናል ያላት ስትሆን ይቺ ያው በሩሲያ የተወለደች ሲሆን አሁን የምትኖረው አሜሪካ ውስጥ ነው እና በእነዚህ በመዝናኛዎችና በቤተሰብ ህፃናት ላይ ያተኮሩ ቪዲዮዎችን የምትሰራ ናት ማለት ነው። እንግዲህ በአንደኛ ደረጃ ላይ የምናገኘው በጣም ተጽዕኖ ፈጣሪ ከሆኑ ከድርጅቶችም በላይ እንዲሁም ከተለያዩ ከሙዚቃ ኮንቴንቶች ከያዙትም በላይ እንዲሁም ከግለሰብም ሆኖ የበላይ የሆነ የያዘ ሲሆን በሁለተኛ ላይ ያለችዋ ግን ያው ከ132 በላይ ሰብስክራይበር ያላት ናት። ይሄኛው አንደኛ ላይ የተቀመጠው ሚስተር ቢስት የተባለው ግለሰብ ሲሆን ይሄ ከድርጅቶችም ሆነ ከግለሰቦች ሰብስክራይበር በጣም ከፍተኛ ያለው ሲሆን ከ507 ሚሊየን በላይ ሰብስክራይበር ያለው የአሜሪካ ተወላጅ እጅግ ከፍተኛ ወጪ የሚጠይቁ ፈታኝ ውድድሮችና ታላላቅ የበጎ አድራጎት ስራዎችን በመስራት የሚታወቅበት ቻናሉ ነው ማለት ነው። ያው እነዚህ ለዛሬ ያስኩላችሁ ቪዲዮዎች እነዚህ ናቸው። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሆናችሁ እንዲሁም ለሌሎች እንዲዳረሱ ሼር በማድረግ ተባበሩን ማለት ነው።